راجو أكبر نقاد إجابوس أنا كو يا هدية تكوني تلقى أرى عندي تجمرة أتأفى زاري كنت بتزن بدا لزاري نو عندي من أصدق نينجا سربرايز وكو زمناوي مسلم ነኝ አልኳቸው እኮ ይሄ ሁሉ ህዝብ ላይ ሙዲያሽ እንደበሩ ኧረ እኔ ሙድ አልያዝኩም ባላ እንዳታሰድሉኝ ሩች እኔ ሙድ አልያዝኩም ዘመናዊ ነኝ ያልኳቸው ዘመናዊ ስንት ነገር ተባብላችሁ ስንት ነገር ቃል ተገባብላችሁ አንዴ ኧረ ያንተስ ከፋረ ተወረተው እንዳታስቀጠቀጠኝ ዛሬ ምንድነው ቆይ ምኑ አይ እንደዚህ ሆኖ እኮ ቅጣት እንደ ድሮ የለም ርቹዬ አይዞ እኔ ጫውኛለሁ ሻወር የለም ቆይ አንቺ ምንድነው ቆይ አካውንት ያዘጉብኝና ተናድጄ ይኸው ፀጉሬን ከፍቼ መጣሁ ዮኒ ማኛ ቤት ስገባ እግር ማንሳት አምሮኛል ስል ቆርጠው ፖስተው ከዛ አካውንቴን ዘጉት ፍሬ ለምን እግር ማንሳት አማራት ተብሎ እኔ ደግሞ ይሄው ራቁቴን መጣሁ የባሰ እላይኮንኝ ነኝ እላይኛ ነኝ አይችሉኝም አሁን ራቁትሽ ነሽ እንዴ አዎ ከታች አራራችሁ አካውንቴን እኮ ዘግተውበት ይሄ እኮ አዲስ አካውንት እኮ ነው ራችሁ እንጃ እንግዲህ እኔ አንድ ቀን ላይቭ ላይ ሳይ ነበር ብዙ ነገር ተባብላችሁ ነበር እንዲህ ባንዴ አይ አንተ ደግሞ በዚህ ሰምቼ በዚህ ነው ማወጣው እኮ እኔ ብዙም አልሰማም ምክር አልሰማም አልወድም ታዲያ ይሄ ሁሉ ሰው ላይ እንደዚህ ሙድ ይያዛል ትክክል ነው ግን እንዴ እኔ ሲጀመር ኑ ተሰብሰቡ ብያለሁ እንዴ አላልኩም ተሰብሰቡ አልኩኝ እንዴ ራችሁ አላልኩም አሁን ምንድነው በሃይማኖት ደረጃ በሃይማኖቱ ደረጃ እንደዚህ ብለን መተናል እንደ ድሮ ራጁ እኮ አይነው አይወድም እኮ ራጁ ለዛ እኮ ነው የቆምኩት አይወድም ጨዋ ነው ራጁ አይ አሁን አንዴ በሂጃብ ምናምን ስለለመድንሽ ቀስ ቀስ እያልሽ ታስለምጂናል አይ ግን የትኛውን ወደድከው ትክክለኛ አስተያየት ነው ይሄ የትኛውን ነው የወደድከው ከየቱና ከየቱ እንዴ የትናንቷና የዛሬዋ እኔ በሂጃብ እንግዲህ ብዙ ሰዎች በሂጃብ ስለወደዱሽ በሂጃብ ጥሩ ይመስለኛል እንደኔ ሂጃብ እኮ አውልቄው እኮ ብለው ነው ትናንት ምን አሉኝ አውልቄልን ሂጃባችን አውልቄልን አሉ አውልቁ እኔ እኮ አይደለም ትፈልጌ እኮ እነሱ ለምን አውልቄ ያሉሽ እነሱ ጨፍረሻል ተብዬ ማታ እንደዚህ ሆ ስል ነበረ ማታ ፓርቲ ነበረ እሺ አንቺ ለምን ጨፈርሽ አንቺ መጨፈር ፈልጋ አምሮሽ በርዝዴይ ነበረኛ ትናንት እኮ ዲስ ማይ በርዝዴይ እኮ ዳንቺ ደግሞ ድሮ በዛ ስላደግሽ ጭፈራውን በአንዴ መቷት ጂም ጊዜ ነው መጥፈልግ ይወደል በቃ ሱስ እኮ ነው ይሄ ደሜ እኮ የተነቀስኩት ነው እኮ እኔ አሁን መሀል ላይ ላደራድራችሁ አዎ እሺ እኮ አሁን አንዳንድ ነገሮች መሀል ላይ አካውንቴን ይመልሱልኝ 100,000 ዩሮ ደግሞ 2 መክፈል አለባቸው ተበድያለሁ ባይነኝ እኔ እንዴ ምንድነው ዴራችሁ 160,000 እና ፕላስ ስንት ሺህ ብር ነበረኝ እኮ አዘጎተውብኛል አካውንቴ ላይ ብር ነበረው እንትኒ እናንተ ሲማሊ ፌሮ ባንዴ ሁሉ ነገር እኮ መተው አትችልም አይደል መሰለኝ አይደል ራይማ አሁን አንቺው መደነስ ምናምን አሁን አንዳንዴ ያምርሻል መሰለኝ ካልተሳሳተ ኦሮምኛ ነገራቸው ሱስ ነው እሷ ካልደነሰች ያማታል በላቸው አንዴ እንትኔ ተሽማል ጀቻ ጅርቲያማ ሱሲን ከበዳንሲ ሱሲን ከበ ሱሲ ደማኒ ስነምቤካ የሮ ደርቤ ሙጫ ወይ ቀቤ ጸበሊ ዳምባስኒ ዳንሲዳ ሱሲን ቀባ ይሰሙ አከንዲ አመንዲሱት ጊዜን በርባዳ ይቻርት ሲሞ ኩዩ መቶ ኮናዲ ሰይድ እኔ አደራድራችኋለሁ እሺ ችግር የለም እሺ አንተ እኮ ቀሽት እኮ ነው
እኮ አሳፈርኩት ይማፈር what is your change your mind no እኔ ወላሂ አውልቅ ተብዬ ነው ትናንት ሂጃባችን አውልቅልናሉ ይመጣው ብዙ ሰዎች ከዛ እንደፈረደብኝ እቺ ጸጉሬን ከፍቻት መጣው አሁን ምን አሁን አንቺው ምንድነው የምትፈልጊው ትንሽ ጊዜ እንዲሰጥሽ ነው የምትፈልጊው አዎ አንደኛ ስለ እስልምና ማወቅ ፈልጋለሁ ብዙ ማላቃቸው ነገር አሉ ሳታውቂ ነው እንዴ ሙስሊም ይሁን እና ሰክሬ አይደለ እንዴ አርብ ቀን ሙስሊም የሆንኩት እኮ እኔ እኮ ቀዳሜ እኮ ስነሳ ራሴን ሙስሊም ሆኖ እኮ ነው ያገኘሁት እንዴ ምን ሆነ ነው ጠጥቼ እኮ ነበር ዛን ቀን አርብ አይደለም እንዴ ፓርቲ ነበር እኮ ይሄ ነው ሪያሊቲው እኔ ውሸት አልወድም እውነት ነው የምናገረው ጋይስ አንድ ሺህ ሙሉ ልቅጣው አይቀጣም ለነገሩ እሱ ይወጣል እኮ ካሸነፍኩት ተውት ያሸንፍ እንዴት ህዝብ ላይ ሙድ ይያዛል ፍራም ማንም ሙድ ያዘው እኔ ወላሂ ሙድ አልያዝኩም ኖ ሰክሬ ነበር ያለሽ እንዴት ታዲያ ያው ሁሉ ሰው ቁጭ ብሎ ባለበት ተቀበለሽ እና ታዲያ በነጋታው ነው ትዝ ሲለኝ ሙስሊም ሆኜ ያደርኩት እንዴ በታብታብ ኮፒ ሊንክ አርጉ አረ አርጉ ኮፒ ሊንክ እራቹ ልንገርክ ጧት ላይ ስነሳ ቲክቶክ ላይ ስገባ ራሴን ሙስሊም ሆኜ ያገኘሁት ማለት ነው ከዛ ጓደኛዬ ጋር ደውዬ እንዴት ነው ስላት ትናንት ሙስሊም ሆነሻል አለችኝ እሺ ተመቸኝ እኔ ድሮ ሙስሊም ወዳቸዋለሁ ኦኬ አልኩት አለቀ ድንገት በጧት ስትነቂ እና በጧት እኮ ስነቃ ወደ ስንት ሺህ ሜሴጅ ኢንስታግራም ላይ የሚያውቁኝ ጓደኞቼ ቤተሰቦቼ ማአሰው እኔ ደግሞ ምን ሆነው ነው ብዬ ከዛ እላቸዋለሁ ትናንት ሙስሊም ሆነሻል አሉኝ እኮ ጭራሽ ሰው ነው አይነገርሽ እና ምን አንቺ እጅሽን እንደዚህ አድርገሽ የሚባለውን ነገር ስትይ አልነበረም እንዴ ብያለሁ ታዲያ መጠጡ ነዋ እንደዚህ ያገፋፋል እኮ እንጃ እኔ እንግዲህ አሁን ምንድን ነው የሚሻለው እኔ እንደ አዲስ በትክክለኛው ኧረ ራጇት አታስቀኝ ምን ኖ እኔ አሁን እንደ አዲስ ጋይስ ታብታብ ኮፒ ሊንክ አርጉ አንዴ ኧረ ይችንም እንዳያዘጉብኝ ታብታብ ጎዳ ኮፒ ሊንክ ጎዳ ኦሮሞ ማመተቃሽቲ ኮፒ ሊንክ ጎዳ እሺ ራጅ እሺ ምንድን ነው አሁን እኔ እኮ ምንም አልገባኝም እኮ እኔ እኮ ደነገጥኩ ያለች አልገባኝም እኮ እኔ ምንም አልገባኝም ሳምንት ሙሉ ቪዲዮ ሲሰሩብኝ ሲቀባበሉብኝ እኔ ምን ሆኖ ነው እላለሁ አልገባኝም ነበር እኮ በኋላ ነው የገባኝ እኮ ሰው ነው የነገረኝ ትያለሽ እና ደግሞ የነገሩኝ ማታ እኛ ራሱ ደስ አይ ሰው ነው ደውሎ የነገረኝ አይ ፍርዬ ሙስሊም ሆነሻል አሉኝ ጠዋት ላይ ማለት ስላቸው ኧረ ሀዲያ ነው ስምሽ ሁሉ ተብያለሁ እንዴ እውነታውን ነው እኔ ምንም እውነት ነው የምናገረው ጋይስ ምንም አታመጡብኝ እውነት ተናግሬ ከመሸበት ማደር ፍሪኮ ገለቶማ ኧረ ገለቶማ የለም እዚህ እንግዲህ እኔ አላውቅም እንግዲህ ጠንቋይ ሁኝ አላለኝም ጠንቋይ ልሆን እንዴ ኧረ ይህች ልጅ አማኑኤል አስገቧት ምን ላደርግ ነው አማኑኤል ምገባው እኔ ግን ፍሬ ወይዬ አንድ ቀን አይቼሻለሁ አይ ምርቅ የሲሪየስ ሳወራ አንድ ቀን አይቼሽ ዩር በጣም አምነሽበት ነው የሚመስለው ሲነገርሽ ምናምን በትክክል አምነሽበት ምናምን እኔ አይቻለሁ አንድ ቀን እግዚአብሔርን አይቻለሁ ሁሉም ደግሞ ባለቋመጥኩበት እኮ እያደረስ ሄድ አክሰብት አደረኩት ግን ቪዲዮ የሚሰሩ በዙ ውሸቷን ነው ዮኒ ማኛ ስታይል ሲሉኝ
ኧረ እኔ አልፈልግም አልኩኝ። ደግሞ በራሴ ሆንኩኝ፣ ራሴን ሆንኩኝ። መጀመሪያ እውነትሽን ነበር። ከዛ በኋላ ደግሞ ዮኒ ማኛ ምናምን ሲሉሽ ተናደሽ ነው እንደዚህ ሆንሽው? አዎ ብዙ ልጆች ቪዲዮ እየሰሩብኝ እኛን መጠቀሚያ ፎሎ ፌመስ ለመሆን ነው። እኔ ፌመስ ነው ታውቃለህ፣ እንደ ማንኛውም ቲክታከር አይደለ እንዴራችሁ በስልምና ነው እንዴ የታወቁት? አይ ትታወቂያለሽ። እኔን አትጠይቂኝ፣ ንገሪኝ ነገሩን ዝም ብለሽ። አባ አብዲ ሻወሩን አይተህ የለን? አይተሃል? የአባ አብዲ ሻወር እዛኔ አይደለ ገባችሁ እንዴ? ከአባ አብዲ ጋር ሻወር እና ላይቭ ላይ እና ህዝቡ እያየ አይ አይናቸውን ተሸፍነው ነው እንጂ እና በቃ አሪፍ ነበር። አላየም እንዳትል እሱም ገብቶ እኔም ገብቼ እንዴ ሲጀመር አንድ ሀገር ላይ ናችሁ እንዴ እናንተ? ተራርቃችሁ ሌላ ሀገር አይደላችሁ? እና እኔ ሂጄ ነበር እኮ አባባ አብዲ ጋር። አብዲ እኮ ሂጂ አውቀሽ ነው እንጂ። ኧረ እንዴ ቲክቶክ ላይ ገብተው ቪዲዮ ተለቋል። ኧረ ተይ አውቀሽ ነው እንጂ ጋይስ 4600 ሰው። ኧረ ታፕ አድርጉ እጃችሁ። እና እንዴት ነበር? እንዴት እኔ ቪዲዮ ሪከርድ እንኳን እንዴት አለ? እንደዚህ ቪዲዮ ሪከርድ እንኳን እንዴት አላየውም? ምን ይቆይ? ኧረ እኔ ሼር አድርግልሃለሁ በውስጥ ሻወር ስትገቡ እና በቀይ ማስያዣ እና ፓንት አድርጌ እኮ ነው የገባሁት። እሱ ደግሞ ጥቁር የወንድ ቦክስ ሾርት አድርጎ ነው። ሲምባኮ ቦስ ዌልካም። እሺ እሺ ለያል እንዲ ተከታታይ ምን ነው እንዲህ የት ነው እኮ ያለሁት እኔ? ምንድን ነው እንደዚህ አይነት ነገር እያመለጠኝ እንዲህ ምንድን ነኝ እኔ? እሺ አንተ አንደኛ ብዙም የለህም ሰው ትረዳለህ። አንተ ድሀ እየረዳህ ነው በአሁን ሰዓት እና ቢዚ ነህ። እንደዚህ አይነት ነገር የለህም ማለት ነው። አይገርም? እኔ እንደዚህ አይነት ነገር ሲጀመር አሁን አፍራለሁ። እኔ እንደዚህ ብዙ በጣም ነው ማፍረው። እንዴ ምን ችግር አለው አንተ እኔ ጋር ሻወር ብትገባ የምታፍረው? አግኝተህ ነው እንዴ? ኧረ እኔ እንደዚህ አይነት ነገር አላደርግም። ኧረ እንዴ አንተ ደግሞ ቆይ እስኪ እንዴ ምን ችግር አለው? ይሄ እኮ አሪፍ እኮ ነው ራጁ። እውነት ይሄ እኮ አሪፍ እኮ ነው። እስቲ ቆይ እኔ እንጃ፣ እኔ አይመስለኝም። እስቲ ቆይ እኔ እንጃ። ኧረ ጋይስ ዮኒ ማኛ አለ እንዴ? ዮኒ ማኛ ይላሉ እዚህ ያየሁትም ማኝ እዚህ ጋይስ 4700 ሰው። እስኪ 100 ታፕታፕ አድርጉ። ኮፒ ሊንክ እንዳታዘጉብኝ። ይችንም ዛሬ ስልክ እኮ እኔ ጠላቴ በዛ ደግሞ ዘመን ፍሬ ሂጃብሽ ደስ ይለኛል። ዮኒ ማኛ አውልቂ ተብያለሁ። እህቷ ናት። አዎ ላሽ ላለች እና ርቹዬ እንዴት ነው? ምንድን ነው የምትቀጣኝ? አይ እኔ ምንም አልቀጣሽም። በቃ እስኪ ማርያም በል ጎበዝ። ምን አስበህ ነው? ምንም ምን አሳቀቀ? ተሳቀሃል ግን ኦሮሞች እንደሆነ ያውቁኛል። እኔ ጸባይን ያውቁታል ኦሮሞቹ። ችግር የለባቸውም ከኔ ጋር ለምደውኛል። እውነቴን ነው ለምደውኛል። ደንግጦ እኮ ደንግጧል። ወርሃብን ናቲንግ አፕን እንደዚህ ደነግጣል። እኔ አይቻል አቀባ ፕሮፋይል ያደረጉች ሰዎች እና ፕሮፋይል እኮ ያደረጉኝ ቆንጆ ስለሆንኩኝ እኮ ነው። አመኩ ቆንጆ አይደለ እንዴ? ራችሁ ቆንጆ ነኝ አይደለም? እንደዚህ ናጠጋበል እንዴት ነው ታዲያ? ለምን እጠጋለሁ? እንደዚሁ ለመሳም እንዲመች ብዬ ነው። አንተ ደግሞ ብኛት ዛሬ ደግሞ ምን ሆኜ ነው? እውነቴን ነው እኮ በመጨረሻ እኮ ወይ ቤተሰቦች ገለቶሚ
ልቤኮ ሲንጃላዳ እኔ እኮ አንተን ነው እኮ እየጀነጀንኩ በኦሮምኛ ኮቱ ናሲሊ ኮመንት ነው ያነበብኩት እኮ በይዋሪ ኮቱ ናሲሊ በይዋለች ማለቴ ምን አልሽ? ኧረ ተው ራጁ ዛሬ አልገባኝ። ጾመኛ ነህ እንዴ? ምንድን ነው? እና እንደሱ አትልም እንዴ? ጾመኛ ነኝ ይሄ ማውራት አልችልም አትልም እንዴ? ኧረ እኔ ሌላም ጊዜ አላወራም ባልጾምም እንደዚህ አይነት ነገር። አይ ካሁን በኋላ ልመደው። እኔ ጋር ስትገባ እንደዚህ አይነት ነገር ሁሌ አለ። አንዱ ላበላቡ ሌላ አልበኮነት ኮፕሊንክ ፎሎ አድርጉት። ይሄ አዲስ አካውንቴ ነው ደግሞ እኮ አዘጉብኝ እኮ ግን እኮ በጣም አናደውኛል። አካውንቴን ማዘጋታቸው ተናድጃለሁ። እውነቴን ነው እኮ ፌር አይደለም ይሄ። መርቅኖ ነው ደነገጠ ነው ስለኔ የሚያወሩት። ስለሚወዱ ነው። መጥፎ እኮ አላወሩም እኮ ምንም። ኧረ እኔ አልመረቀንኩም። ኖ መርቅኖ ነው፣ ደንግጦ ነው፣ ጨዋ ነው፣ ድንግል ነው ወይ አፍሯል እያሉ ነው። ድንግል ነው እንዴ? ምንም ሴት የለም። ኧረ በስመ አብ ማለት የለም ወፍ የለም። ምንድን ነው ይሄ? ወፍ የለም። ኧረ ነፍሴ እንዲህማ የለም። እንዴት ነው እስካሁን? እኔ ከጋብቻ በፊት እንደዚህ አይነት ነገር ማድረግ አልችልም። እኔ ትሪደንት የኦሮሞ ስለሆንኩ ህዝቤ አይፈቅድልኝም። ህዝቤ ትሪደንት የኦሮሞ ምን ማለት ነው? ትሪደንት ኦሮሞ ሌላ ቀን አስረዳሻለሁ። እኔ ኦሮሞማ ነው የማውቀው። ኦሮሞማ መተቃይሽቲ ልቤኮ ሲንጃላዳ ራጅማ ዛሬማ የት ነው ያለው? ሪፖርት ጎዳ ይላል እንዴ? እዚህ ደግሞ ሪፖርት ይጎዳ አላለም? ኧረ አንተ ትለያለህ። ሪፖርት ይጎዳ ፊት ምን አደረኩ? ሪፖርት ጎዳ ይላል። ይኸው ጥሩ ነው ይሄ ሪፖርት ጎዳ ጥሩ አይደለም። ግቡ እስቲ ፍራይዴስ ደግሞ ትቀጠቀጣላችሁ ዛሬ። እሺ እያስገባቸው ነው ፍራይዴዎች እዚህ። አይ አቅም አለሽ አሉኝ። ግቡ ቀጠቀጣቸዋለሁ አልኳቸው። በቃ እነሱ ጋር ተጫወታ። እሺ ፍሬ፣ ህዝቡ ግን ተናዶብሻል። እውነት ይቅርታ ካለብሽ ይቅርታ አድርጊ። አይ የምር ከቀል ስንወጣ ህዝቡ እውነት ነው የመሰላቸው እና እነሱ ደግሞ ፖዚቲቭሊ ወደውታል፣ ወደውልሽ ነበር ምናምን እና አሁን ደግሞ ምንድን የመሰላቸው የቀለድሽባቸው የመሰላቸው። እንደዛ አይደለም ረቺ። ስለዚህ እናውራ አንዴ እናውራ። አይ እኔ ጋር ሳይሆን አንቺው ጋር ላይ የሆነ ቀን ከፈቺ እና ያለው ነገር በደንብ አስረጃቸው። ይቅርታ መጠየቅ እኔ ምንም አላጠፋውም። እኔ ምንም አላረኳቸውም። ራሳቸው እኮ ስሚኛ ልንገርሽ ፍሬ፣ ይቅርታ ማለት ካለብሽ እንኳን ህዝቡ በጣም ነው ያዘነብሽ። እውነት እዚህ ኮመንት ላይ እያነበብኩ ነበር። መጀመሪያም እኮ አይ ቲንክ በእስልምና ለራስ የወደድከውን ለሰው ውደድ የሚባል ሀዲስ አለ መሰለኝ። ፍሬ እየሰማሽ ነው? ለራስ የወደድከው ነገር ለሰው ለሌላ ሰው ውደድ የሚባል ሀዲስ አለ እና ለራሳቸው የወደዱትን ነገር ለአንቺ ወደውልሽ ነው። ገብቶሻል? ለዛ ነው እኮ እንደዛ ያሙቁት። እኔ እኮ ሃይማኖቴ እኮ ስቲል ሙስሊም እኮ ነኝ። እኔ ክርስቲያን ሆኛለሁ ብያለሁ አላልኩም እኮ አልኩኝ እንዴ? ክርስቲያን ሆኛለሁ አላልኩም። አይ አላልሽም። ግን ፍሬ አሁን እነሱ ያው ኤክስፔክቴሽን ነው አንዳንዴ። አሁን አንቺ እነሱ ኤክስፔክት ያደረጉትና አንቺ ምናምን አለ አይደል? ሚሳይለሽ እነሱ የጠበቅኩትና ማለት ነው የሆነው እኮ ስላልሆንልኝ እኮ ነው ራቺ። ገብተዋል? እኔ የጠበቅኩትና ያደረጉት ነገር አልሄደም አብሮ እና አንዳንዴ ሁሉም ኢትዮጵያዊ አንድ ነው ነው ያልኩት። ለእኔ ኢትዮጵያዊ ነው ወንድሜ።
ምንም ልዩነት የላቸውም። ውስጣቸው ምናቸው አንድ አይነት ነው። በዚህ እውነት በዚህ አንድ ዘረኝነት አይቼብሻል አቅም በዚህ በዚህ አመሰግንሻለሁ። ሪል ኢትዮጵያዊ አንቺ ነሽ። ያ በዚህም ነው የምልሽ። ለዛ ነው ይሄን ፖዚቲቭነስሽን ስለማቅ ነው ምነግራ እኔ ባይዜ እውነት መታበይ እንዳይሆንብኝ ሰዎችን የሆነ ቀን አይቼ ምናምን ስለ ሰዎች ፐርሰናሊቲ ማወቅ እችላለሁ። እና አሁን አንቺን ባወቁሽ ትንሽ ጊዜ ክፋት እንደዚህ እንትን ምናምን እንደሌለብሽ አይ ነው ገብቶሻል አይደል? ዘረኝ በቃ የምረዳው ነገር አለ። እኔ ሰዎችን አንድ ቀን አይቼ ያ ቅንነት እንዳለሽም ስለማቅ ነው። ባለፈው የሆንሽ ቀን ምናምን ነበር አይቻለሁ። ላይቭ ላይ ቁጭ ብዬ ሳይ ነበር። ህዝቡ በጣም ደስ ብሎት ነበር። ሃይማኖታቸውም ስለሚያዝ ለራስ የወደድከው ለሌላም ሰው ውደድ ስለሚል በዛ አንፃር ወደውልሽ ነበር። ገብቶሻል። ከዛን አሁን ደግሞ አንቺ ደግሞ አሁን ባንዴ ስትታዩ ምናምን የሆነ ይመስለኛል የቀለድሽባቸው ምናምን መስሏቸው ኔቨር ቀስ ብለሽ ምናምን አስረጃቸው። አንቺ ቀስ ብለሽ ቤትሽ ምናምን በጣም ነው በቃ ያው አንቺ ህዝባችንን በጣም ተወጃለሽ አውቃለሁ፣ የምር አውቃለሁ እኔ እና ስለምትወጅ እነሱም ደግሞ በጣም ለአንቺ ደስ ብሏቸው ነበር እና በማል ያለውን ሚስ አንደርስታንዲንግ ማጥፋት ፍሬ ገርማ እኔ በአንድ እግሬ የሆነ ማኛ ቤት ስለገባው አካውንቴን አዘግተውብኛል። ራቹ እኔ እኮ ዝም ብዬ አልናገርም። ሪከርድ አድርጎ ኦሮሞ ልጅ ነው የላከልኝ አለኝ። ይሄ እግርሽን ሰቅለሽ እግሬን ናፈቀኝ ብለሽ ሪፖርት ተደርገሻል አለኝ። በቃ እንዴት እንደነቀሉት አሳይቶኛል እኮ እዛ ቴሌግራም ግሩፕ አላቸው የሚማሩበት እዛ ላይ ነው። እና ተናደድኩኝ። ሰው አይደለሁም እንዴ? ይሄ ቁጥር ነው ምንም ማለት አይደለም። ፎሎወር እኮ አታይም እንዴ? በ4 ቀን 20 ሺህ አልፍ ያለው ግን ለምን በማለት ነው። ይሄ ከተዘጋብሽ ጥፋት ነው። ግን አዎ አዘግቶች መቤት እግዚአብሔር ተዘግቷል። በቃ ችግር የለውም። ቀስ ብለሽ አውሪያቸው ሁሉንም የባለፈዎች ምናምን ካጠፋሁ እንደዚህ ነው ተናድጄ ነው ምናምን ብለሽ ቀስ ብለሽ አስረጃቸው። እኔውን ያንን ሆኜ ይሄን ሆኜ እያልኩሽ ሳይሆን ግን ቢያዝ ነው ባያዝ ነው ማን ይሰማቸዋል? እግዚአብሔር እንደሆነ እኔ ጋር ነው ያለው። እኔ ብቻ ነኝ ንጹህ እኮ ከዚህ ሁሉ ህዝብ ከዚህ ሁሉ ሚሊዮን ኢትዮጵያዊ። ይሄ ትክክለኛ ነው ልንገርክ። እኔ ክፋት እንደዚህ ሆ ብዬ እንኳን ስወጣ እረሳዋለሁ እኮ ክፋት የለኝም ብታይ። ምንም እንደዚህ ተንኮል አላስብም። እኔ በሰው እንኳን በፌክ አካውንት እኮ ተሳድቤ ማላቅ ሴት እኮ ነው የሚቀጠቅጡኝ በየተራ። ካይሮ አረ ካይሮ ልትሄጂ ነው? እና እነ ሸጋ ነው ማሳልፈው ረመዳን እኮ ይሄ የራሴ ፕላን የተደረገ ነው። በቃ እንትን የምታደርሽልኝ መልዕክት አለ እነግርሻለሁ። አይፎን ፕሮ ማክስ እንዳትለይ ብቻ አይፈቀድም። አይ አይደለም መልዕክት ነው፣ ኖርማል መልዕክት ነው እነግርሻለሁ። ችግር የለውም። በቃ ፈታ ቤት እሺ ነው። ከድሮ ምን አስበህ ነው? ከድሮ ደህና ደህና